የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በ2018 ብሔራዊ ፈተና ላይ ከሰጡት መግለጫዎች ውስጥ ዋና ዋና የተባሉ ሀሳቦችን እናንሳ። የመጀመሪያው ሚኒስቴሩ ካነሱት ወሳኝ ነጥቦች አንዱ በኦንላይን እና በወረቀት ከተፈተኑ ተማሪዎች መካከል ያለውን ልዩነት ነው። በኦንላይን ወይም በኮምፒውተር ከተፈተኑ ተፈታኞች መካከል ያለፉት 18.3% ተማሪዎች ሲሆኑ በወረቀት ከተፈተኑ ተማሪዎች ውስጥ ደግሞ 4.2% ብቻ እንዳለፉ ገልጸዋል። ይህ ማለት በኦንላይን የተፈተኑ ተማሪዎች ከወረቀት ተፈታኞች በ4 እጥፍ የተሻለ ውጤት አስመዝግበዋል ማለት ነው። በዚህ መሰረት ሚኒስቴሩ ከወረቀት ወደ ኦንላይን ፈተና ሙሉ በሙሉ ለመሸጋገር እቅድን ይዘዋል። ዘንድሮ 60% የሚሆኑ ትምህርት ቤቶች በኦንላይን ተፈትነዋል። በሚቀጥለው ዓመት ደግሞ 100% ኦንላይን ለማድረግ እንዳቀዱ ጭምር ገልጸዋል። በዘንድሮ በ2018 ብሔራዊ ፈተና ያለፉ ተማሪዎች 70544 እንደሆኑ ይታወቃል። ከነዚህም መካከል በቁጥር ምን ያህል ተማሪ ከየክልሉ እንዳለፉ እንመልከት። ኦሮሚያ ክልል ያለፉ ተማሪዎች 20807፣ ከአዲስ አበባ 18646፣ ከአማራ 15225፣ ከትግራይ 3146 ተማሪዎች፣ ከደቡብ ኢትዮጵያ 3011 ተማሪዎች፣ ከማዕከላዊ ኢትዮጵያ 2800 ተማሪዎች፣ ከሲዳማ 1827 ተማሪዎች፣ ከሶማሌ 1616 ተማሪዎች፣ ከደቡብ ምዕራብ ኢትዮጵያ 835 ተማሪዎች፣ ከአፋር 705 ተማሪዎች፣ ከሐረሪ 599፣ ከቤንሻንጉል ጉሙዝ 457፣ ከድሬዳዋ ደግሞ 410፣ ከጋምቤላ 280 ተማሪዎች አልፈዋል። ይህ ቁጥር ከየክልሉ ምን ያህል ተማሪዎች እንዳለፉ የሚገልጽ ነው። ከዚህ በፊት ምንም ተማሪ ካላሳለፉ ትምህርት ቤቶች ውስጥ በኦንላይን ፈተና ወደ 4500 ተማሪዎች አልፈዋል። ምንም ተማሪ ያላሳለፉ ትምህርት ቤቶች በየክልሉ ምን ያህል ናቸው ስንል በኦሮሚያ 156፣ በአማራ 98፣ በደቡብ ኢትዮጵያ 86፣ ደቡብ ምዕራብ ኢትዮጵያ 69፣ በትግራይ 48፣ ቤንሻንጉል ጉሙዝ 29፣ ማዕከላዊ ኢትዮጵያ 22፣ አፋር 21፣ ሲዳማ 16፣ ሶማሌ 9፣ ድሬዳዋ 5፣ ሐረሪ 3፣ ጋምቤላ 2፣ አዲስ አበባ 1። እዚህ ምንም ተማሪ ያላሳለፉ የትምህርት ቤቶች ቁጥር በየክልሉ ምን ያህል እንደሆኑ ነው። በክልሎች ምን ያህል ትምህርት ቤቶች 100% እንዳሳለፉ እንመልከት። ኦሮሚያ 37 ትምህርት ቤቶች ሁሉንም ተማሪዎቻቸውን አሳልፈዋል። አዲስ አበባ 24 ትምህርት ቤቶች፣ አማራ 8፣ ደቡብ ኢትዮጵያ 4፣ ትግራይ 4፣ ማዕከላዊ ኢትዮጵያ 3፣ ሲዳማ 2፣ አፋር 1፣ ድሬዳዋ 1፣ ሐረሪ 1፣ ሶማሌ 1፣ ደቡብ ምዕራብ ኢትዮጵያ 1። እነዚህ ክልሎች ምን ያህል ትምህርት ቤቶች 100% እንዳሳለፉ ነው። ትምህርት ሚኒስቴሩ ስለ ሪሜዲያል ፕሮግራምም ጭምር ገለጻ አድርጓል። ዘንድሮም ወደ ሪሜዲያል ፕሮግራም የሚገቡ ተማሪዎች ይኖራሉ። ነገር ግን ሚኒስቴሩ እንዳብራሩት ሪሜዲያል ሁል ጊዜ የሚኖር ሳይሆን በሚያልፈው ተማሪ ብዛት ላይ የተመሰረተ ነው ብለዋል። ዘንድሮ 70,000 ገደማ ተማሪዎች ስላለፉ ወደ ሪሜዲያል የሚገባ ተማሪ ቁጥር ከአምናው ያንሳል ወይም ዝቅ ይላል ተብሎ ይጠበቃል። በመጨረሻም ተማሪዎች ውጤታቸውን ዛሬ ሰኞ ወይም ከነገ ማክሰኞ ጀምሮ ማየት እንደሚችሉ ገልጸዋል። በመጨረሻም ሐዋሳ ዩኒቨርሲቲ መማር የምትፈልጉ ተማሪዎች ስለ ሐዋሳ ዩኒቨርሲቲ ምን ማወቅ እንደምትፈልጉ ከታች ኮሜንት ላይ አስቀምጡልኝ። የሁላችሁንም መልስ መልስላችኋለሁ። ምናልባት ውጤት ስታዩ ኮኔክሽን የሚያስቸግራችሁ ከሆነ ወይም በተለያየ ምክንያት ማየት ካልቻላችሁ ከታች ባስቀመጥኩላችሁ ቴሌግራም ቻናል ጆይን አድርጉና እዛ ላይ እንረዳዳለን። ይህ ብቻ ሳይሆን ለተለያዩ ዩኒቨርሲቲዎች ማወቅ ያለባችሁን ነገር እዚህ ቻናል ላይ እንለቃለን። ቻናሉን ጆይን በማድረግ ተቀላቀሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። መልካም ቀን።